እናቴ ናት ጅጅጋ እንዴት ነው ሰርግ ተጠርተና አብረን እንሂድ እስቲ ጠብቁን። ወደ ሜጋ ማየት ነው ተደስቷል ወይ በቤት ካለ ካፈለ ካለ ማን ይዝራተ ሲስተር ናቸው እኛ ቋና ይመስላል ኤርፖርታችን ያው እንደምታዩት ውበቱ እንደተጠበቀ ነው። ላይ በጣም ወረፋ ይበዛል፣ በጣም ሰው ይበዛል እና ሰው ላይ ምርጫ አድርጎታል። ወይ አለ በጣም ብዙ ከመሆኑ ሌላ ለከተማ ወደዋል ሰው መሳፈር ስለነበረብን ተባብረናል። ደስ የሚል ባስ ነው ማኮድ ይችላለሁ። ከተማ ውስጥ እንደዚህ አይነት ቆንጆ ቆንጆ ባሶች ነው ደስ ይለኛል። ወይ ባዲና ብቻ ገባል ከኋላ ላይ ደረሰኝ ከዚህ ሰውዬ ጋር ነው ኤርፖርት በጣም ከተማው የራቀ ስለሆነ ሩቅ ነው። ብዙ መንገድ በመኪና ከአቀባበል አበባ ተሰጥቶን ነው። ዝም ብሎ እንደጋገር አይደለም። ደስ የሚል ሀገር ነው። ብቻ ግን ሙቀት አለው። ወይ ሙቀት ምናምን ምክንያቱም ገባን። ስገባ የተቀበለኝ ይሄ ነገር ነው። ምንድነው ውስጡ እነግራቸዋለሁ በኋላ። ሂዝ ማይ ማዘር ያው በጣም ቀስ ብሎ ውጪ ነው አብዛኛው ነገራችን የነበረው። እነዚህ ጎረቤቶች ናቸው። ያው እንደ ባህላችን ሶሻሎች መተው ሩዝ እየሰሩ ሩዝ ነው ባይዘው የሰርግ እንትናቸው ሩዝ በስጋ ቀለል አድርገው ላጥላጥ አድርገው ሩዛቸው ይሰራሉ። አዳም ፍሬንች ፈራ እንዲደስ እንደሚል
ለመድገም ይዛው መጣች። ግን ሶማሌ ስሙን ጻፉልኝ በእናተ ባህል ስሙን እንደሚባል ግን ያው ደበራ ብዬ እነግራቸዋለሁ በአማርኛ ማለት ነው። ብቻ ደስ ይላል፣ ይጨፍራል፣ ይደስታል። በጣም እያለ ነው ያለት ምናምን ብሎ ነገር ሚቲንግ የሚሰራው ሮዝ ነው። ከዛ ኬክ ነው ሴቶች ብቻ ናቸው። እና ያው ሲመሻው ይህ ሁላ ባይዘው የሙሽሪ ስጦታ ነው። እሺ ሰውን ያመጣላት የመጅሊሶቹ ራሶች ምናምን በቃ እኛ ጋር እንዳለው ያው መሶ ምናምን እንጂ መሶ እነዛ ሀገር አይታወቅም። አይ ቲንክ ምንም ነገር እንጀራ ምናምን ስለማይጋግሩ ያው አያውቁትም። ማሻላ ማሄር ብርድ ኮንፈረንት ነው በቃ ስጦታ አባና እነዚህ እቃዎች ናቸው። ይሄ ብርጭቆ ምናምን ሳህን ምናምን ናቸው። እና ይሄ የተሸፋፈነው ነገር ሰው ምግባቸው ቀረበ። ባይዘዌ ራሳቸው ሰርተው ራሳቸው እዛው በልተው ነው የሚሄዱት። ይሄ እንግዳ ይመጣል እንትና ምናምን የሚባል ነገር የለም። ይመጣሉ፣ ሴቶቹ ይሰራሉ፣ በቃ በልተው እዛው ሰግደው ይሄዳሉ ማለት ነው። ይሄ ነው ምግባቸው። እኛ ያው ክርስቲያኖች ኦርቶዶክሶች ስለሆነ የእነሱ ምግብ መብላት አልቻልንም። ምን አደረጉ? ለእኛ ለብቻችን ፍየል ገዙልና ራሳችን ቤት ብራዘር እንዳልተደረገ እነሱ ግን ደስ ይላሉ። በቃ ሶሻል ላይፋቸው እንዴት ደስ እንደሚጋ ማይጋ በመጠጡ በቃ ጭፈራ ተደገመ። ይሄን ይመስላልላችኋለሁ። ይሄ በቃ ቤት ውስጥ ያልበሉ ልጆቹ እየበሉ ነው። ሞልቶ ይህ በረንዳው ነው እና ጥርት አድርገው ብልት አድርገው ቡናቸውን ጠጥተው ጨፍረው ነው ሴቶቹ። በቃ ይሄ ነው ሰርጉ ማለት ነው ባጭሩ። ይሄ ደግሞ እኛን እንደነገርኳችሁ ፍየላችን ታርዶ ሌላ ክላስ የኛ ደግሞ ፕሮግራም እቺ ናት። አነስ ቀጠናያች ግን ሙቀቱን አልቻልነውም። ማሚማ ይኸውልኝ ሲስተር ወይ ሊዳኙ ነው የሄዱት እኮ እነዚህ ሰዎች። አልቻልንም ነው ሙሽራዋ ባይዘው እንዴት እንደምታምር ከፀጉር ቤት የመጣችው ማለት ከውበት ሳሎን ማለት ነው። እና ከዛ ስትወጣ እንደዚህ ነው የምትገባው ቤት ውስጥ። ልብሷ ነው ባላቸው ነው የባላ ልብሳቸው ነው። ከዛኛ ኢኒስፖ እየመረጥን ነበረ። ያው ሂና ምናምን እዛ እንትን ነገር ነው እንደ ባህላቸው ነው። በቃ ይሰራል ማንም ሰው ድግስ ሲኖርና እህቴ እየተሰራች ነበረ። እኔም ኢኒስፖ ጨርሼ የራሴ እየተሰራው ነበር። ሎክ ይሄን የተሰራው ትሪያ ያምራል በጣም ነው የሚያምረው። ግን ጥቁ ነው በቃ በቀዩ ባረገው ኖሮ ብዬ ነበረ። እንትን ያላለው ግን በዛ ሺቲ ለምትለብሱት ዛውሊ በጣም ሙቀት ስለሆነ ይሄ እንደውም በጣም ሙቀት ነው እኔ የለበስኩት ነጠላው ማለት ነው። ልክ ይሄን የተሰራት ከዛ ለሙሽሪ ሌላ ምንጣፍ ጨምሬ ስጦታ ይሰጣት ተብሎ ምንጣፍ ቤት ሄድን፣ ገዛን፣ ምናለን፣ ተመለስን። አንድ ቤት ሙሉ አያችሁት አይደለ? አንድ ሱቅ እኮ ይከፍታል የዛ ስጦታ ምንጣፍ፣ ኮንፈርት። እነዚህ ነገሮች ደግሞ እንደተለመደው አሉ። ስንት ሆኑ? ወደ 10 ደርሰዋል። እነዚህ ነገሮች ምን እንደሆኑ በኋላ እናወራለን እንደነገርኳችሁ። እና መሸ ባይዘው መሽቶ አሁን ሌሊት ላይ ነው ያለ ነው። ሌሊት 6 ሰዓት ቁጭ ብለው ሙሽራውን እየጠበቁ ነው። እና በእነሱ ባህል ወንዱ ሴቷ መጥቶ የሚወስዳት ሌሊት ነው 6 ሰዓት። ከዛ መጣዩ ሙሽራው ላይ ለምን እንደሆነ
በዚህ በኢትዮጵያ እንትን አይደለም በሶማሌ ነው አርጌሳ ምናምን ባህል እና ሲነግሩ ሶማሌላንድ ነው ይባላል። ብቻ እንደዛ ነው የዛ ባህል ነው የሚያራምዱት ያሉት እና ባልና ሚስት ናቸው ያምረው እና ላይ ስትሳመጡ በዚህ መልኩ ወስበት ነው ማለት ስ ያዳምጡት ሙዚቃቸውን ይዞ ብቻ መውጣት ነው። ከሌሊቱ 6 ሰዓት እና ደረስ የሚወዱ ቤት አብዛኛው ሴቶች ናቸው። ቤት ገባ ከሙሽራው እና ቤት እንደዛ ይባሉ አላ ብቻ እንደዛ በጣም ብዙ ሴቶች ናቸው ወንዶች የሚባሉ ብቻ ግን እዚህ ገብተን የበላነው ምንድነው መሰላችሁ እንደተለመደው ዶሮ በሩዝ እና